ስለ መብቶቻችን የመብት ትግል፣ የነጻነት ትግል፣ የእኩልነት ትግል ረዥም ዘመናት ያስቆጠረ ነው። ብዙዎቻችን መብቶቻችን ይከበር፣ መብታችን ይከበር፣ እኩልነት፣ ነጻነት እንላለን። በእርግጥ ይሄን የሚናገረው ማን ነው? ሁሉም ሰው ነው ወይ ለነጻነቱ፣ ለመብቱ፣ ለእኩልነቱ የሚታገለው ብለን ብንጠይቅ ሁሉም አይመስለኝም። ምክንያቱም መብት እንዳለን፣ የእኩልነት መብት፣ የነጻነት መብት እንዳለን ስናውቅ ነው የምንጠይቀው። ይሄም ደግሞ ልናውቅ የምንችለው ለመረጃ ቀረቤታ ሲኖረን ነው፣ ንቃተ ህሊናችን ሲዳብር ነው። ስለዚህ ይሄን ጥያቄ የሚያነሱት በአንጻራዊነትም ቢሆን የተሻለ የንቃተ ህሊና ያላቸው፣ ግንዛቤ ያላቸው ዜጎች ናቸው። በአብዛኛው ጊዜ ተማሪዎች በትምህርት ቤት አካባቢ እና በከተማ ያለው ህዝብ ነው ብዙ ጊዜ እንዲህ አይነት መብት ጥያቄ የሚያነሳው። አብዛኛው ግንዛቤ የሌለው ያልተማረው አብዛኛው ሰፊው ኢትዮጵያ ህዝብ፣ ገበሬው በተለይ እነኚህ መብቶች ብዙ የሚያነሳም አይመስልም። ምክንያቱም የማያውቁት ነገር ሀገር አይናፍቅም ይባላል እና ሰው የሚያውቀውን ነገር ነው የሚናፍቀው፣ የሚጠይቀው፣ የሚፈልገው። ስለዚህ ብዙዎቻችን ይሄ የመብት ጥያቄ የገባን መብት እንደሚያስፈልገን፣ መብት እንዳለን፣ የእኩልነት የነጻነት መብት እንዳለን የተገነዘብን ትግል ስናደርግ ቆይተናል። በአንጻሩ ደግሞ እኛው እንደዚህ ስንታገል የነበርን ሰዎች አንዳንድ ምንላቸው ነገሮች አሉ። እኔ ፖለቲካ ውስጥ የለሁበትም፣ ፖለቲካ የኔ ጉዳይ አይደለም፣ ፖለቲክስ ኢዝ ናን ኦፍ ማይ ቢዝነስ፣ ፖለቲካ አይመለከተኝም፣ ከፖለቲካ ጋር አታነካኩኝ፣ እኔ ፖለቲካ ሰው አይደለሁም ምን እላለን ብዙ ጊዜ። እና እነኛ አባባሎች ልማዳዊ አባባሎች ይመስሉኛል። መነሻቸውም አንዱ ይመስለኝ ፖለቲካ ምን እንደሆነ በደንብ አጥርቶ ካለመገንዘብ የመጣ ይመስለኛል። ሌላው ደግሞ በባህላችን ውስጥ ህብረተሰባችን ፖለቲካን ይጠላል። ፖለቲከኛን የሚያዳክም ተስፋ የሚያስቆርጥ እንጂ የሚያበረታታ ባህል የለም። ፖለቲካና ኮረንቲ በሩቁ ነው የሚል አባባል በሰፊው ይነገራል። እንግዲህ ይሄን ያለበት ምክንያት አለው ህብረተሰቡ። በእርግጥ ፖለቲከኛ መጥፎ ነገር ሲሰራ፣ ሲገል፣ ሲያስር፣ ሲዘርፍ በስፋት በታየበት ሀገር ውስጥ ማህበረሰብ ውስጥ እንደዚህ ቢባል ቢፈራ ቢጠላ አያስገርምም። ሌላው ፖለቲካን ምንነቱን፣ የፖለቲካን ወሳኝነት፣ አስፈላጊነት ያለመገንዘብ ይመስለኛል። ምክንያቱም ፖለቲካ ማንም ሰው ከፖለቲካ ውጪ መሆን አይችልም። ከፖለቲካ መራቅ አንችልም። ከፖለቲካ ራቅን ማለት ወይም እኔ ፖለቲከኛ አይደለሁም፣ ፖለቲካ የኔ ጉዳይ አይደለም አልን ማለት እኔ ዜግነት የለኝም እንደማለት ይመስለኛል። እኔ ሀገር የለኝም የማለት ያህል ይመስለኛል። ምክንያቱም አንድ ሀገር የሚመራው በፖለቲካ ኃይል ነው፣ በፖለቲካ ስልጣን ነው። ሀገር እንግዲህ የመንግስት ስርዓት ተመስርቶ ሀገር መመራት ከጀመረበት ጊዜ ጀምሮ መንግስታት ናቸው ስልጣን ይዘው የሚመሩት ሀገሩንና ያ ስልጣን ደግሞ የሚመጣው ከፖለቲካ ትግል ነው፣ በፖለቲካ አመለካከት፣ በፖለቲካ ዓላማ ነው። ስለዚህ መንግስት ሀገር የሚመራው በፖለቲካ ኃይል ከሆነ፣ በፖለቲካ ስልጣን ከሆነ፣ ይሄ ደግሞ የፖለቲካ ስልጣን ያለው ኃይል ከሆነ የትምህርት ፖሊሲ የሚያወጣው፣ የጤና ፖሊሲ የሚያወጣው፣ የልማት ፖሊሲ የሚያወጣው፣ የደህንነት ፖሊሲ የሚያወጣው፣ ሁሉንም ህይወታችንን የሚነካ ነገር በሙሉ ላይ የሚወስነው ይሄ አካል ከሆነ ይሄ የፖለቲካ ስልጣን የያዘ አካል ምን አይነት መሆን አለበት? የሚጠቅም ነው ወይ የሚጎዳ ነው ብለን ልናስብ፣ ልንጨነቅ፣ መልካም የፖለቲካ ስልጣን ያለው መንግስትም እንዲመጣ መታገል ግዴታችን ነው ማለት ነው። ምክንያቱም ይሄ መንግስት በእያንዳንዱ ህይወታችን ውስጥ ስለሚገባ፣ በእኛ ጉዳይ ስለሚወስን ነው። ጥሩ ፖሊሲ ካለው ደስ ብሎን እንቀበላለን፣ እንደግፋለን። መጥፎ ደግሞ ምክንያቱም እነኚህ ፖለቲካ ባለስልጣኖች ይሄ ነው የሚያስፈልግህ፣ የሚጠቅም ይሄ ነው ብለው ፖሊሲ ያመጣሉ፣ ለህዝብ ያቀርባሉ። ህዝብ አይቷቸው መርጧቸው ፈልጓቸው ሊመርጣቸው ይችላል፣ ዲሞክራሲ ካለ። ወይም ደግሞ በጉልበት ስልጣን ይዙና ያንን የነሱን ዓላማ ይጭኑብሃል። ስለዚህ ያ ፖሊሲያቸው ጥሩ ከሆነ ትቀበላለህ፣ ትደግፋለህ፣ አብረህ ትሄዳለህ። የማይሆን ደግሞ ከሆነ እና ፖሊሲው ጎጂ መስሎ ከታየህ የፖሊሲ የተሻለ አማራጭ አለ ብለህ ትታገላለህ። ስትታገል በተለያየ መልክ ነው ትግል የሚካሄደው። ስለዚህ ሰው በፖለቲካ ውስጥ የሚሳተፈው በተለያየ መልክ ነው። የፖለቲካ የተሳትፏችን ደረጃ ይለያያል እንጂ
ፖለቲካ ውስጥ የማንገባ ስለ ፖለቲካ የማናወራ ፖለቲካ የማያገባን ሰዎች የለን። እያንዳንዱ ሰው ዜጋ ፖለቲከኛ ነው። ፕሌቶም እንደሚለው ማን ኢዝ ፖለቲካል አኒማል የሚለው ለዚህ ይመስለኛል። ሰው ከፖለቲካ ውጭ መሆን አይችልም። ነገር ግን ሰዎች የሚለያዩት በተሳትፏቸው ደረጃ ይለያያሉ። አንዳንዶች በፖለቲካ ድርጅት ታቅፈው መታቀፍ የሚባል ቃል አለ። ታቅፈው ተደራጅተው ይታገላሉ። የፖለቲካ ፓርቲን ወይ ይመሰረታሉ ወይ ይቀላቀላሉ። በዛ ፖለቲካ ፕሮግራም አውጥተው ፖሊሲ ቀርጸው ይታገላሉ። ሌሎች ደግሞ ፖለቲካ ውስጥ ሳይደራጁ ሳይታቀፉ ወይም የፓርቲ ውስጥ ሳይገቡ እንዲሁ ግን ፖለቲካ ያገባኛል ብለው የመብት ጉዳይ ያገባኛል ብለው ሌት ተቀን ወይም በየዕለቱ በየቀኑ በንቃት የሚታገሉ የሚያስተምሩ የሚያነቁ ሰዎች አሉ። አክቲቭ ሆነው አክቲቪስት የሚባሉት እነኚህ ናቸው። ሌሎቻችን ደግሞ ወይ በፖለቲካ አልተደራጀንም፣ ፓርቲ ውስጥ አልገባንም፣ ወይም በንቃትም ተሳትፎ አናደርግም፣ አክቲቪስትም አይደለንም። ነገር ግን የሆነ ችግር ሲያጋጥመን ለችግሮች ምላሽ እንሰጣለን። ይሄ ለምን እንደዚህ ሆነ? ለምን ሰው አላግባብ ተገደለ? ልማት ለምን የለም? የስራ ዕድል ለምን የለም? ኑሮ ለምን ውድ ሆነ? የኑሮ ውድነት መጥቷል። ስለዚህ ችግሮች ሲያጋጥሙ ለችግሮች ምላሽ እንሰጣለን። እነኚህ የምንሰጣቸው ምላሾች በሙሉ የፖለቲካ አንድምታ ያላቸው ናቸው። በፖለቲካ ስልጣን የያዘውን አካል ነው እየተናገርን እየወቀስን ለማስተካከልም እየሞከርን ያለ ነው። ይሄ ማለት የፖለቲካ ስራ እየሰራ ነው ማለት ነው። ስለዚህ ትክክልና ጥሩ ነው። ሁላችንም ፖለቲካ ውስጥ እንሳተፋለን። ብዙዎቻችን ፖለቲካን እንፈራለን። በእርግጥ ባህላችን እኔ ራሴን ኤክስፒሪየንስ በነገራችሁ እንደናንተ እንደ አብዛኛው ሰው ፖለቲካ ምጠላ ምፈራ ምሸሽ ሰው ነበርኩ። በኋላ ዩኒቨርሲቲ ለመግባት ስዘጋጅ ሙያዬን መምረጥ ነበረብኝ እና ሳስብ ከፖለቲካ የሚያርቀኝ ሙያ ምንድን ነው ብዬ ማሰብ ጀመርኩ። ሁለት ክራይቴሪያ ነው ያወጣሁት። በምን ሙያ ላይ መሰማራት አለብኝ ብዬ ምን መማር አለብኝ ብዬ ለመወሰን ሁለት ክራይቴሪያ ያወጣሁ። አንደኛ ሰብአዊ አገልግሎት ልሰጥበት ላገለግልበት የሚችል ሙያ ምንድን ነው? ሰው ላገለግልበት የሚችል ሙያ ምንድን ነው ብዬ አሰብኩ። ይሄን ያሰብኩበት የራሱ ምክንያት አለው። አንዱ ይሄ ነው። ሁለተኛ ከፖለቲካ ሊያርቀኝ የሚችል ሙያ ምንድን ነው ብዬ ደግሞ አሰብኩ። ስለዚህ የሰው ልጅ ላገለግልበት የሚችል ሙያ፣ ከፖለቲካም ሊያርቀኝ የሚችል ሙያ ሕክምና መሰለኝ። ሐኪም ብሆን የሰው ልጅ አገለግላለሁ፣ ከፖለቲካ ጋር ይገናኛለሁ ብዬ አሰብኩ። ደስ አለኝ፣ ወሰንኩ፣ ገባሁ፣ ተማርኩ። በኋላ ግን 1-2-3 ዓመት ተማርኩኝ። ይሄ አመለካከቴ በተለይ ከፖለቲካ ለመራቅ ያደረኩት ውሳኔ ውድቅ መሆኑ ስህተት መሆኑ ገባኝ። ምክንያቱም የተረዳሁት ነገር ሰው ከፖለቲካ መሸሽ እንደማይችል፣ የትም ማምለጥ እንደማይችል፣ እያንዳንዱ ህይወታችን ውስጥ ፖለቲካ ጣልቃ እንደሚገባ፣ ስለዚህ እንዲያውም አስፈላጊ ነገር በመሆኑ በዚህ አስፈላጊ በሆነ ነገር ላይ ዜጎች መሳተፍ እንጂ ያለባቸው መሸሽ የለባቸውም የሚል አቋም ያስኩኝና ነው ወደ ፖለቲካ ያቀናሁት። እና የነጻነት መብቶች፣ የእኩልነት መብቶች ለዘመናት ሲደረጉ ቆይተዋል። ረጅም ዘመናት አስቆጥረዋል። ለምሳሌ ዓለም ከተፈጠረች ማለት መንግስታት ወይም ማህበረሰቦች በጋራ መተዳደር ከጀመሩበት ጊዜ ጀምሮ ምናልባት የመብት ጥያቄ ጎልቶ ያልተሰማበት ጊዜ ቢኖር ይመስለኝ የጋርዮሽ ስርዓት ማህበረሰብ ይመስለኛል። ነገር ግን ከዛ በኋላ ሰዎች ጉልበት እያፈሩ ኃይል እያፈሩ ሲመጡ፣ ኃይለኛ እየሆኑ ሲመጡ በድንጋይ መሳሪያ ይሁን በእንጨት ይሁን በጦር መሳሪያ የጦር መሳሪያ ከድንጋይ ይሁን ከእንጨት ከብረት የተሰራ የጦር መሳሪያ ማፍራት ሲጀምሩና አንዱ በአንዱ ላይ ጉልበተኛ መሆን ሲጀምር፣ አንዱን ማስገበር ሲጀምር፣ አንዱ ከአንዱ ላይ በጉልበት መሬት መንጠቅ ሲጀምር ወይም መሬት ተሻምቶ መያዝ ሲጀምር የመደብ ልዩነት ተፈጠረ። ማለት ነው። ምን ሆነ? አንደኛው የመሬት ባለባት ሆነ፣ ፊውዳል ሆነ፣ ሌላው ደግሞ ባሪያ ሆነ። ከዛ ጊዜ ጀምሮ ይመስለኛል የመብት ጥያቄ የእኩልነት ጥያቄ በሰው አእምሮ ውስጥ መብሰልሰል የጀመረው። እንዲሁ ግን አጠቃላይ እንደምታውቁት በ1948 ዓመተ ምህረት በአውሮፓውያኑ አቆጣጠር የተባበሩት መንግስታት ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የሚል ዓለም አቀፍ ወይ ሁሉን አቀፍ የሰብአዊ መብቶች ድንጋጌን አጽድቋል። ወደዚህ ግን ለመድረስ የታለፉ ረጅም ጎዳናዎች አሉ። በ12ኛው መቶ ክፍለ ዘመን አካባቢ ፍሪደም ስሩ ስታተስ የሚል ሀሳብ መጣ።
ነፃነት እና መብት ከደረጃ ካለ በማህበረሰብ ውስጥ ባለ ደረጃ መሰረት መብት የሚያስጠብቅ ነገር መጣ። ማግና ካርታ ይባላል። የላቲን የተጻፈው ለመጀመሪያ ጊዜ ስለ መብት በዶኩመንት የተጻፈው በ12ኛው መቶ ክፍለ ዘመን ነው በእንግሊዝ ሀገር። ማግና ካርታ በእንግሊዝኛ ዘ ግሬት ቻርተር የሚባለው ነው። ይሄ ዶኩመንት ለመሬት ከበርቴዎች፣ ለንጉሳውያን ቤተሰቦች፣ ለጥቂት ዜጎች፣ ለጥቂት ሰዎች ብቻ መብት የሚያስከብር ዶኩመንት ሆኖ ተፈረመ። ይሄን ያደረጉት የእንግሊዝ ባሮንስ ናቸው። ንጉሱ በጣም አምባገነን ስለነበረ ኪንግ ጆን የሚባለው በጣም አምባገነን ስለነበረ የእሱን የፓወር ሪስትሪክት ለማድረግ ሊሚት ለማድረግ የስልጣኑን ለመገደብ ብለው ያወጡትና መብታቸውን የራሳቸውን መብት የህዝቡን ሳይሆን የራሳቸውን መብት ለማስከበር ያወጡት ህግ ነው። የንጉሱ ባለሟሎች ማለት ነው። የንጉሱ ባለሟሎች ናቸው። የንጉሱ ባለስልጣኖች ናቸው። ነገር ግን ተባበሩና አድማ መጥተው ይሄንን ህግ አድርገው አስፈረሙት። አስገድደው አስፈራርተውት ለመጀመሪያ ጊዜ ስለ መብት ጉዳይ የተጻፈ ዶኩመንት ይሄ ነው ማለት ነው። በ12ኛው መቶ ክፍለ ዘመን አካባቢ በእንግሊዝ ሀገር ይሄ ዶኩመንት በጣም ለጥቂት ሰው ነው መብት የሚያስከብረው የነበረው። ለ0.001% በጣም ጥቂት ለመሬት ከበርቴዎች፣ ላንድሎርድስ እና ለንጉሳውያን ቤተሰቦች ብቻ ነበር። ከስታተስ ጋር የተያዘ ስታተስ ላላቸው ደረጃ ላላቸው ሰዎች ብቻ የተሰጠ መብት ነበር። ሆኖም ግን የመጀመሪያ መብትን የዘረዘረ ዶኩመንት ስለነበረ ብዙ ሀገሮች ይህንን ማግና ካርታ የተባለውን ወይም ግሬት ቻርተር የተባለውን ዶኩመንት ብዙ ሀገሮች በህገ መንግስቶቻቸውን ሲቀርጹ እንደ ግብዓት ተጠቅመውበታል፣ እንደ ኢንፑት ወስደውታል። ብዙዎቹ ከዚህ ብዙ ሀሳቦች ኮርጀዋል፣ አሜሪካን ጭምር። የአሜሪካ ህገ መንግስት ሲረቀቅ በ17ኛው መቶ ክፍለ ዘመን ከእንግሊዝ ወደ አሜሪካ የሄዱ ናቸው ህገ መንግስቱን ያጸደቁት። እነሱ ይሄንን ማግና ካርታን አስቀድሞ በእንግሊዝ በነበሩበት ጊዜ ያውቁ ስለነበረ ከዚህ ከማግና ካርታ ዶኩመንት ውስጥ ብዙ ሀሳብ ወስደው ነው የአሜሪካንን ህገ መንግስት የመነሻ ሀሳብ ወስደው ያጸደቁት። ሌሎችም ሀገሮች እንዲሁ ተጠቅመውበታል። በኋላ ይሄ መብት ይሄ አሁን የተፈረመው መብት እንዳልኩት ለጥቂቶች ብቻ ስለነበረ ወደ 14ኛው መቶ ክፍለ ዘመን ጀምሮ ስታት ፍሪደም ይሄ ነፃነት ከደረጃ ጋር ማያያዝ ነፃነት በደረጃ ነፃነት ደግሞ በማንነት የሚሉ ጥያቄዎች መፈጠር ጀመሩ። በዛ ጊዜ እንግዲህ ፊውዳሊዝም እና የባሪያ አሳዳሪ ስርዓት የነበረው ፊውዳል መሬት ከበርቴ እና ትግሎች ነበሩ። በ16ኛው መቶ ክፍለ ዘመን በእንግሊዝ ሀገር ውስጥ ይኖር የነበረ ጆን ሎክ የሚባል ሰውዬ አንድ ጽሑፍ ጻፈ። ናቹራል ራይትስ የሚል ተፈጥሯዊ ህግ፣ ተፈጥሯዊ መብት የሚል ጻፈ። ይሄ ጽሑፍ ብዙዎች ሰዎችን አነቃቃ። መብት እስካሁን የነበረው በደረጃ ነው። ባለ ሀብት መጠን ወይም ባለ ስልጣን ለንጉሳውያን ቤተሰብ ወይም ደግሞ ለመሬት ከበርቴዎች ብቻ የሚሰጥ ነበር መብት። ይሄ ጸሐፊ ግን ጆን ሎክ የሚባለው እንግሊዛዊ በጻፈው ጽሑፍ መሰረት መብት መሆን ያለበት ተፈጥሯዊ ነው፣ በደረጃ ብቻ ሳይሆን ለማንም ሰው ይገባል የሚል ክርክር ያለው ጽሑፍ አወጣ እና ይሄ በዛ ጊዜ ብዙ ፈላስፎች ነበሩ። በዚሁ ጊዜ ምን መጣ ደግሞ በ17ኛው መቶ ክፍለ ዘመን አካባቢ ኢንላይትመንት የሚባል ዘመን ነበረ። ኢንላይትመንት የሚል ይሄ የብርሃን ዘመን ወይም ደግሞ የእውቀት ዘመን ነበረ። ብዙ ፈላስፎች፣ ብዙ ምሁራን ክርክር፣ ነፃነትን፣ እድገትን፣ ተራማጅነትን፣ መቻቻልን፣ ወንድማማችነትን የሚያራምድ አመለካከት ነበረ። በዚህ በኢንላይትመንት ዘመን ምሁራኖች፣ ፈላስፎች የሚያራምዱት የነበረው። በዚህ ወቅት እንዲያውም ደግሞ ሌላ ነገር አዲስ ነገር መጣ። እንግሊሽ ቢል ኦፍ ራይትስ የሚባልም ተጻፈ። ትንሽ ቆይቶ ደግሞ የአሜሪካን ፍሬንች ሪቮሉሽንም በዚያው አካባቢ ነበር የሚካሄደው እና በዚህ የተነሳ ይሄ የመብት ጉዳይ ከሀገር እየታወቀ መጣ።
የመብት ጥያቄ እና እነኚህ አዳዲስ የወጡ ዶክመንቶች እና ንቅናቄዎች እየተስፋፋ ሄዱ። የመብት ጥያቄ ዓለም አቀፋዊ የሆነ መጣ። ኮሌክቲቭ ራይት፣ ሶሻል ራይት የሚባሉ ነገሮች በተለያዩ ሀገሮች መነገር ጀመሩ። ይሄ እንዳለ በ1945 የተባበሩት መንግስታት ዩኤን ተቋቋመ። ዩኤን በተቋቋመ በአመቱ የተባበሩት መንግስታት ድርጅት በተቋቋመ በአመቱ በ3 አመቱ በ1948 ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ ዓለም አቀፍ ወይም ሁሉን አቀፍ የሰብአዊ መብቶች ድንጋጌን አወጣ። በዚህ ድንጋጌ ውስጥ 48 ሀገሮች ናቸው ያጸደቁት። ከአፍሪካ 4 ሀገሮች ተገኝተው ነበር። ኢትዮጵያ አንዷ ነች። ግብጽ፣ ሳውዝ አፍሪካ እና ላይቤሪያ። ሳውዝ አፍሪካ በወቅቱ ይሄንን ድንጋጌ አልተቀበለችም ወይም አልደገፈችም ነበር። ምክንያቱም አፓርታይድ ስታካሄድ ስለነበረ ለእሷ ተስማሚ አልነበረም። ነገር ግን ይሄንን ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስን ካጸደቁ 48 ሀገሮች ውስጥ አንዷ ኢትዮጵያ ነበረች። ይሄ እንዲህ እንዳለ ግን ይሄ የመብት ጥያቄ የመብትና የእኩልነት ጥያቄ በ12ኛው መቶ ክፍለ ዘመን የጀመረው እና እስከዛሬ ድረስ ያለው ሲታይ እጅግ ውጣ ውረድ የበዛበት ዚግዛጋማ የሆነ መንገድ ቀጥተኛ እያደገ የመጣ ሳይሆን ከፍ ዝቅ ሲል የመጣን ነው። እንግዲህ የሰዎች የሚያልሙት በዚህ ዓለም ላይ አንድ ሰር ቶማስ ሞር የሚባል ሰውዬ የጻፈው ነገር አለ። ስለ ኢትዮጵያ የሚል ጽፏል። ኢትዮጵያ ማለት ምድር ምን መሆን እንዳለባት ወይም ምድራዊ ገነት ለማድረግ ያለመ ሀሳብ ነው እና ጉዞው የሰዎች ትግል የሰዎች የነጻነትና የእኩልነት ትግል ወደዛ ነው ማለት ነው ገቡ። ግን በዚህ ትግል ውስጥ መንገዱ በጣም ወጣ ገባ፣ በጣም አድካሚ አስቸጋሪ ነበር። እንዲህ ከፍ ዝቅ ሲል በ1939 እስከ 1945 አካባቢ ሁለተኛው የዓለም ጦርነት ተከሰተ። በዛን ጊዜ ይሄ የመብት ጥሰት የእኩልነትና የነጻነት መብት ጥሰት ከምን ጊዜውም በላይ አሽቆልቁሎ ወደቀ፣ ዜሮ ደረሰ። በዚህ ጦርነት ይሄ ጦርነት የተነሳው በጀርመን ቀስቃሽነት ነው። ሆላንድን በመውረድ የተጀመረ ነው። በዚህ ጦርነት ላይ 30 ሀገሮች ተሳትፈዋል። 30 ሀገሮች ተሳትፈው ወደ 30 ሚሊዮን የሚጠጋ ወታደር ተዋግቷል። በዚህ ጦርነት ምክንያት ከ70 እስከ 85 ሚሊዮን ህዝብ የማይተካ ህይወቱን አጥቷል፣ ተቀጥፏል። የወደመውን ንብረት የወጣውን ወጪ ማሰብ አይቻልም። እጅግ ከባድ እንደሚሆን ግልጽ ነው። ይሄ ከፍተኛ የሆነ ሰብአዊ መብት ጥሰትና ውድቀትና አደጋ በዓለም ላይ ታይቶ የማይታወቅ አደጋ የዓለም መንግስታትን አስደንግጧል። ከፍተኛ ውድመት ደርሷል። ከ70 እስከ 85 ሚሊዮን ህዝብ ነው ያለቀው። በፖላንድ ብቻ ጦርነቱ በተጀመረበት ሀገር 20% የሀገሪቷ ህዝብ ነው ያለቀው። በዚህ የተነሳ የዓለም መንግስታት የደነገጡ ይመስለኛል። አንድ ነገር ማድረግ አለብን ብለው ተሰባሰቡ። የተባበሩት መንግስታትን ቻርተር አጽድቀው የተባበሩት መንግስታት ድርጅትን አቋቋሙ። ኢትዮጵያ ካቋቋሙት ሀገሮች አንዷ ነበረች። ስለዚህ የሰብአዊ መብት የእኩልነትና የነጻነት መብት ትግል ይሄን ይመስላል። ታሪካዊ ዳራው ይሄን ይመስላል። እነኚህ በዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የተደነገገው የዓለም አቀፍ ወይ ሁሉን አቀፍ የሰብአዊ መብቶች ድንጋጌ 30 አንቀጾች ያለው ነው። እነኚህ 30 አንቀጾች እያንዳንዳቸውን በሚከተለው እናየዋለን። ለዛሬው በዚሁ ማብቃት ፈልጋለሁ። ዋናው እዚህ ማየት ያለብን ነገር የመብት ጥያቄ ከተጀመረ ቆይቷል። ብዙ ውጣ ውረድ አሳልፎ ብዙ መስዋዕትነት አስከፍሏል። በብዙ መስዋዕትነት እዚህ ደርሷል። አሁንም የመብት ጥያቄ የመብትና የእኩልነት ጥያቄ የነጻነት ጥያቄ አሁንም ቀጥሏል። ወደፊትም ይቀጥላል።
ስለዚህ ይሄን የመብት ጥያቄ ለማፋፋም የነጻነትና የእኩልነትን መብት ለማጠናከር ከግብ ለመድረስ የዜጎች ተሳትፎ እንቅስቃሴ ትግል ያስፈልጋል። እስካሁን የተገኘው መብት በዓለም ላይ እንደዚሁ የመጣ አይደለም፣ በነፃ የመጣ አይደለም፣ በብዙ ዋጋ ተከፍሎበት የመጣ ነው። ሀገሮች፣ መንግስታት ፈቅደው ወደው የሰጡት ነገር ሳይሆን ተገደው የሰጡት ነው። ይሄንን ዓለም አቀፍ የሁሉን አቀፍ የሰብአዊ መብቶች ድንጋጌ ካጸደቁ በኋላ እንኳን ብዙ ሀገሮች ኦልሞስት ሁሉም ሊባል ይችላል ሙሉ ለሙሉ እያከበሩ አይደለም። አንዳንዶች ጭራሹ ነው አንቀበልም ብለው ያፈነገጡ አሉ። የተቀበሉትና ያጸደቁትም ጭምር እያከበሩት አይደለም። እሱንም በዝርዝር እናየዋለን እና ለዛሬው እንደ መግቢያ ይሄንን ነው መናገር የፈለኩት። ስላዳመጣችሁኝ አመሰግናለሁ።